ስተት አስተማሪ ነው የሚታየው። ኖ ኖ ኖ ኖ አይ ምን ማስረጃ አለ ከካውንስል የተወገዘበት? አሜሪካ ሀገር የሚኖረው ኃይለ ዮሐንስ ፓስተር አሜሪካ ማለት የካውንስሉ ህብረት ካልሆነ እዚህ ቸርች አላቸው። ምን የሚባል ቸርች አላቸው? ቸርች አለው። ሚኒስትር እንዳለው ነው የማውቀው እኔ። በኢትዮጵያ አይደለም። የነ ፓስተር ሮል ነው። ኖ አሁን እዚህ ዋቻ የነ ፓስተር ሮል ቸርች አይደል እንዴ? ታዲያ ከነ ፓስተር ሮን ጋር እኮ ነው አብረው የሚሰሩት። ኖ ታዲያ ኃይለ ዮሐንስ እዚህ ቸርች አለው እንዴ? አዎ የነሱ ቸርች ነው የነ ኃይለ ዮሐንስ። ኖ የነ ፓስተር ሮል ቸርች ነው። እነ ሮንን ፓስተር ሮልን ጥራው። ፓስተር ሮል እኮ ነው የማውቀው ሰው ነው። ላስገባል እንዴ? ፓስተር ሮል፣ ፓስተር ዳኒ በሙሉ እነሱ በሙሉ ኃይለ ዮሐንስ አይደለም መሪው የዛ ቸርች። ይኸውልህ አብሮ ነው የሚሰሩት። ቸርች አላቸው። ኃይለ ዮሐንስ ነው የዛ ቸርች መሪው፣ ባለ ላይሰንሱ። የኃይለ ዮሐንስ መንፈሳዊ አባት ማን ነው ታውቃለህ? ቆይ መሪው ማን ነው? ሮን አልኩህ እኮ። ታዲያ ሮል ከሆነ ኃይለ ዮሐንስ ነው ቸርቹን የሚመራው የምትለው ምንድን ነው? እና ምንድን ነው የምትለው? መንፈሳዊ አባቱን ላይሰንስ ያወጣው ኃይለ ዮሐንስ ነው ያልከው ለምንድን ነው? ቸርች አላቸው። ቸርቹ ፓስተር ሮል ነው የሚመራው። ግድ የለህም እንዴ አንተ በካውንስሉ ተወገዘ ካልከኝ ማስረጃ ስጠኝ። የለማ እሱ ካውንስል ውስጥ እኮ መሪ አይደለማ። ይኸው ነገርከኝ። ፓስተር ሮል ነው ቸርቹ። በቃ እሺ፣ ግን ተወገዘ? በካውንስል ተወገዘ? ፓስተር ሮል አልተወገዘም። የኃይለ ዮሐንስ ትምህርት ግን ኃይለ ዮሐንስ ተወገዘ። ኃይለ ዮሐንስ በካውንስል ተወገዘ። አዎ ትምህርቱ እንዳለ በክርስቲያኑ ማህበረሰብ ዘንድ የተወገዘ ነው። ማስረጃ አለ? ማስረጃ? አዎ ክርስቲያን በሙሉ ክርስቲያን ላይ አድርጌልሃለሁ። እንደ ሐሰተኛ አስተማሪ ነው ዮሐንስ ቢታየው። ፓስተርዬ ይኸውልህ አሁን አንተ ቤት ሞቅ እንዲል አጀንዳ ምናምን ነው የምትፈልገው አይደል? ኃይለ ዮሐንስን እኔን ነው? አዎ ለምን መሰለህ? ቤት እንዲሞቅና አጀንዳ ነው ስለምናውቀው ነገር እናውራ ማለት ነው ባጭሩ። አይደለም ይህንን ኃይለ ዮሐንስን ይዘህ መጥተህ ወንጌል አማኝ ነው ብለህ ቤት መክፈት ልክ አይደለም። ጨርስና ላውራ እኔ ለምሳሌ እኔ ልንገርህ አሁን ለምሳሌ አንድ ትምህርት የሆነ አበበ እንዲህ ያለው እንትና እንዲህ ያለው ብለህ ልክ እንደ ትልቅ ኢሹ ይዘው መጥተህ አጀንዳ ቀርጸህ ክርክር ለማንሳት ለመሞከር ወይ ቸርቾች ካላመጡት ወይ የታወቀ የክርስትና ሴክት እሱም ካመጣው እሱም ይጠየቃል። ወንጌላውያን ታውቃለህ፣ እኛ ሶላ ስክሪፕቸራንን ማንም ተነስቶ የፈለገውን ቢል እንደ መጽሐፍ ቅዱስ ካልሆነ እንደማንቀበል ታውቃለህ። የሆነ መጽሐፍ የሙሉ ወንጌል እንዲያሉ ብለህ አጀንዳ ይዘህ መጥተህ የሌሎችን አጀንዳ በዛ ላይ ሌሎች ያነሱትን አጀንዳ ይዘህ መጥተህ ለማራገብ መሞከር ትክክል አይደለም። ኃይለ ዮሐንስንም መጥቀስ በጣም ሼም ነው። ምክንያቱም ኃይለ ዮሐንስ በክርስትናው የሚታወቀው በአሁኑ ሰዓት እንደ ሐሰተኛ አስተማሪ ነው። እኔ ክርስቶስን ወንድሙ ነኝ፣ እኔ ልክ ልጅነቴ እንደ ክርስቶስ ልጅነት ነው ብሎ የሚያስተምር ሰውዬ አምጥተህ ወንጌል አማኙ ኃይለ ዮሐንስ እንዳለው ብለህ መናገር በጣም ሼም ነው ብዬ ነው የማስበው። ይኸው ሚት አድርግ ያለው አንተ ደግሞ እኔ የምለውን ሀሳብ ለመጀመሪያ ጊዜ ኃይለ ዮሐንስ በካውንስል ተወገዘ ብለኸኛል። እሺ እቀበልሃለሁ፣ ማስረጃ ትጠየቃለህ። ቀጥሎ ደግሞ ኃይለ ዮሐንስ ስህተት ነው ስትል ስህተቱን አንተ ባለህበት ሳይድ ነው ለአንተ ስህተት የተባለው። እሱ መጥቶ በየቀኑ ትምህርቱን እያወራን ያለው ቁጭ ብለህ መከራከሪያ ሀሳብ ከኃይለ ዮሐንስ ጋር መነጋገር የምትችልበት አውድ ነው እንጂ በካውንስል የተወገዘ የሆነ ነገር እኔ በፍጹም አላየሁኝም፣ አልሰማውም። ሁለተኛ ከሄብሮን እኔ ሚዩት አድርጌ ነው የሰማሁት፣ ወይ አሁንም ስጨርስ ሰማሃለሁ። ሁለተኛ እኔ ደግሞ ምለው ምንድን ነው ኃይለ ዮሐንስ ሄብሮን ፌዝ ፋሚሊ ነው። እዛ ውስጥ ደግሞ ከረጅም ጊዜ ጀምሮ ከፓስተር ሮን ቸርች ጋር አብሮ ፓርትነር ሆኖ ነው የሚሰራው። እዚህ ኢትዮጵያ ሲመጣ ማንኛውንም ነገር የሚያደርገው በዛ ቸርች በኩል ነው። ያ ቸርች ደግሞ ኃይለ ዮሐንስን እንደ ስህተት ትምህርት አይደለም የሚቀበሉት። እንዲሁም ኮንፈረንስ ያዘጋጃሉ፣ ትምህርቶች ያዘጋጃሉ፣ ሰዎች እንዲመጡ። እንዲሁም እኛ እኮ ከነ ኃይለ ዮሐንስ ጋር ስንገናኝ ሊትራሊ የምንባባለው አንተ የሐሰት አስተማሪ አንተ ምናምን እየተባለ ሁሉ ይቀለዳል። በዚህ ደረጃ የተባለን ነገር ተወግዟል ብለን ካውንስል ብለን ከጠራን ተጠያቂነቱ ምን መሰለ የሚባለው እንትን ለቲክቶክ አንተ እንዳልከው ቲክቶክ ላይ ውስጥ አይደለም ብለን እኛን ልክ ያደረግንበትና እሱን ልክ አይደለም ያልንበት ነገር
መጥቶ ወደ ትምህርት መከራከሪያ ነው እንጂ የሚሆነው እንደ አረመኔና እንደ ቀራጭ ምናምን ብለን ያልሆነን ነገር ማውራት እሱም አግባብ አይደለም። ትምህርት ከሆነ መሞገት ነው። እኔ እሱን ነው ማለት። አንተ አሁን የመጀመሪያው ነገር ወንጌል ላይሰንስ አውጥቶ የሚንቀሳቀስ ነው ብለሃል። ውሸት ነው። ስጠይቅ መጨረሻ ሲይዝ ቸርቹ የፓስተር ሮል ነው አለ። ቆይ የፓስተር ሮል ነው አለ። እዛ ውስጥ አንድ ምዕመን ነው መጥቶ ይካፈላል። አይካፈልም። መጥቶ አይካፈልም። ምን ፈልገሽ ነው? መጥቶ አይደለም የሚካፈለው። በቃ ምን ያደርጋል ታዲያ? መጥቶ እዚህ ነው የሚያገለግለው እንዴ? ምን ሆነ እኮ ማገልገሉ ንገረኛ። ምንድን ነው የሚያደርገው? ምንድን ነው ኃላፊነቱ? ካውንስሉ ውስጥ ያለው ኃላፊነት ምንድን ነው? አንተ እኮ ነው ካውንስል ምናምን ያልከው፣ አውግዞታል ያልከው አንተና ካውንስሉ ውስጥ ላይሰንስ አውጥቶ የሚሰራ ነው አልክ። ቢሊ ይኸው ለኃይሉ ዮሐንስ ልላክለትና ታወራዋለህ። እኔ እስከማውቀው አምጣውና ግን በዚህ ሞቲቭ አይደለም። እሺ አይደለም። ለምን መሰለህ አሁን አንተ አጀንዳውን ይዘህ የመጣበት መንገድ ስላልገባኝ ማገልገል ቀዳሚ 16 ዓመት ፓስተር ኃይሉ ዮሐንስን ዌልካም በሉት እስኪ ሊያካፍለን በጣም የምወደው ወዳጄ ለእኔ ረጅም ዓመት ኦልሞስት አሜሪካን ሀገር መሄድ ከጀመርኩ ጀምሬ ረጅም ዓመት ወዳጅ ነን። አይ ቲንክ ኢትዮጵያ ውስጥ በቴሌቪዥን ማገልገል ቀዳሚ ነው። 16 ዓመት በፊት እንግዲህ ኢቢኤስ ቲቪ ላይ በኢቢኤስ ቲቪ ወንጌል ሲያስተምር የነበረ እግዚአብሔር ሰው ነው። በእውነት እምላችሁ በጣም የፍቅር ሰው ነው እና ደግሞ እግዚአብሔር በኢትዮጵያ ምድር ካስቀመጣቸው ትልልቅ መጽሐፍ ቅዱስ አስተማሪዎች እግዚአብሔር የቃሉን ብርሃን የከፈተለት ልንገርሽ፣ መድረክ ላይ ሀሳብ ይስጥበት ንገረንና በዛን ሞግት እንትን ቢሊ አቋምህን ንገረን እኮ ምን ለዛ ነው ፓስተር። አንተ ከየትኛው ወገን ሆነ ነው? በቃ አይ አንተ ይኸውልህ እነ ኃይሉ ዮሐንስን እነ ሄኖክ ጋር ከሆነ ግንኙነት በዛ መንገድ ሂድና አትፈርበት። በዛ መንገድ ሂድና እንሞግት። በዛ በእነሱ ሳይድ ቆምክ። እሺ በቃ ስለዚህ አሁን እኔ እንዴት እንደምቀበል ልንገርህ። እኔ ሁሌ እንደምለው ማለት ነው የወንጌል አማኝ ላይሰንስ አውጥተው የሚሰሩ የሚጋበዙ በወንጌል አማኝ ውስጥ የሚያገለግሉ በወንጌል አማኝ ውስጥ ባለው ያንን ህብረት ጠብቆ ባለበት ስርዓት ነው ማምነው። እኔ ነቢያቶችን እቀበላለሁ። የኔን ትምህርት ሰምተህ አታውቅ ይሆናል። ሐዋርያትና ነቢያት አሉ ብዬ አምናለሁ። አልሰማ ይሆናል ቢል ይቅር በለኝ እሺ። አልሰማ ይሆናል። እኔ ነቢያትም ሐዋርያቱም አሉ ብዬ ነው ማምነው። ስህተት አለ ወይ? አዎ። እውነትስ አለ ወይ? አዎ። ስህተቱንና እውነቱን ለይ እኮ ነው። ኦኬ እሺ። ኃይሉ ዮሐንስን ትቀበለዋለህ። በቃ ከዛ አንተ በዛ ሳይድ እንሞገታለን። የትምህርት እንትን ቢሊ አቤት ቢሊ አቤት እባክህ እኔ በወንጌል አማኝ ውስጥ ያለውን አውድ እየነገርኩ ሁሉንም ነው የምቀበለው። የትምህርትና የአስተምሮና የልምምድ ችግሮችን በእግዚአብሔር ቃል ነቅሰን እንቃወማለን እንጂ እኔ ህብረትን በሚቃወም መልኩ አርጌው አላውቅም። እኔ ይኸውልህ እንትን ለምሳሌ ያህል እዚህ ሁላችሁም ሰምታችሁ ሊሆን ይችላል። እኔ ሰው መንፈስ ነው ብዬ አላምንም። ግን ከራሱ ከወዳጃችን ኃይሉ ጋር እዚህ ቤት ተከራክረን እናውቃለን። እሱም ቤት እኔም ቤት። ያ ማለት ግን ሰው መንፈስ ነው የሚለው 90% ኢትዮጵያ ውስጥ ያሉ ቤተክርስቲያኖች ይቀበሉታል። ታውቃለህ? ይህን ፓስተር እንዴ ማስረጃ ነው ማመጣላችሁ። 90% ማለት አንተ አሳየን እንዴ 90% ማለት እኮ እነ መካነ ኢየሱስም እኮ እየነካህ ነው። ባይዘው ትልልቆቹ ቸርቾች እኮ ናቸው ብዙ ፐርሰንት የሚይዙት። መካነ ኢየሱስ፣ ሙሉ ወንጌል፣ ቃለ ሕይወት ናቸው ትልልቅ። እነዚህ በቴሌቪዥን በማስረጃ እንናወራ 5% አይሞሉም። እነዚህ በቴሌቪዥን የሚፈነጩት ትልልቆቹ ቸርቾች መካነ ኢየሱስ፣ ቃለ ሕይወት፣ ሙሉ ወንጌል፣ አማኑኤል ትልልቆቹ ናቸው። አሁን እነዚህ ሚዲያ ላይ ወጥተው እንዲህ ስላሉ ብዙ መስለው ከሆነ ተሳስተሃል። አሁን አንተ ሰው መንፈስ ነው ብለህ ታምናለህ አታምንም? የድንግል ማርያም አልወሰደም የሚለውን የኃይሉ ዮሐንስን ትምህርት ታምናለህ አታምንም? በዚህ መንፈስ ነው ግልጽ አድርግልንና በእሱን ሞክር እኮ በዚህ እንደዚህ ለምሳሌ ያህል እናንተ ትክክል እንደሆናችሁ ሌላው ስህተት ቢሆን እንኳን በእንደዚህ አይነት መንገድ ነው ከሰው ጋር የምታወሩ። ነገርኩህ እኮ እኔ ከራሱ ከድንግል ማርያም አልነሳም የሚለውን ታምነዋለህ? የኃይሉ ዮሐንስን ትምህርት ኧረ ግድ የላችሁም እንዴ? ሳትፈራ ተናገር። እያወራን እኮ ነው እያወራን ከተመቻችሁ
ሀሳቡ ላይ ትሄዳላችሁ፣ ካልተመቻችሁ ትተውታላችሁ። እያልኩ ያለሁት ከማንም ሰው ጋር እኔ አሁን እናንተን እንኳን ብጠይቃችሁ እኮ አሁን የምትቃወሙትን ትምህርት እኮ የምታምኑበት አለ። ሰው መንፈስ ብዬ አላምንም ትላላችሁ፣ ግን ሰው መንፈስ እንደሆነ ፕራክቲካል በሆነው ነገር ላይ ግን አላችሁበት። ለምሳሌ ቢሊም ብጠይቅ ከዚህ ስጋ ብትሞትና ከስጋ ወጥቶ የሚሄደው ምንህ ነው? እሺ ፓስተርዬ፣ ስለ ትምህርቱ ከጠየቀኝ ገና እነ ፓስተር ቱንጂ ይዘውት ሲመጡ ከንትን ሰው መንፈስ ነው ነፍስ አለው በስጋ ውስጥ ይኖራል የሚለው ትምህርት ፓስተር ኤፍሬምን ፈልጌው ነው ሸረረኩለት። ቀጥል ዲቴል ነው የማውቀው። በጣም ስህተት የሆነ ትምህርት ነው። አሁን አንተ እንደምትለው ሄደ ከዛ በኋላ ከዚህ ከስጋዬ በወጣ ምናምን የሚለውን እየጠየኩ ነው። በአንድም በሌላም ትቀበለዋለህ። ግን በተደራጀ በፍጹም እኮ ልጠይቅህ። አንተ ከዚህ ስጋ ቆይ አንዴ እንተማመንና እንሞግት ሳንፈራ። አንተ አንደኛ ሰው መንፈስ ነው ብለህ ነው ማለት ነው የምታምነው። ሁለተኛ ድንግል ማርያም ስጋ አልነሳም ብለህ ነው የምታምነው። ቢሊ ስለ እኔ አንተ መናገር አትችልም። ስለ እኔ ትምህርት እኮ እሱ ነው እኮ እየተናገርከ ነው ያለው አይደል? ስለ እኔ ልናገር ለመናገር ፈርተሃል ፓስተርዬ። ወይኔ ቢልዬ በቃ ዛሬ ይኸውልህ ስለ እኔ ነው የጠይቀኝ። ምንድን ነው የምታምነው? ቅድስት ድንግል ማርያም ስጋ ነስቷል ብለህ ታምናለህ? ዮሐንስን ትምህርት አልነሳም ብለህ ታምናለህ? ከሌላ ሰው ጋር ላውራ። ከሌላ ሰው ጋር ላውራ። ከሌላ ሰው እንትን ፓስተር፣ እኔ ጥያቄ ያለኝ 90% ሰው መንፈስ ነው ብሎ ያምናል ብለሃል። ኢትዮጵያ በአብዛኛው የተደራጀ ትምህርት የላቸው ማለት ነው። የተደራጀ ይኸውልሽ ቆያ ፓስተር ነው። ቆይ አንዴ ነው እነ ጃፒን ምናምን አስበው ከሆነ ሲጀመር እነ ጃፒ ጋር ያለው ህዝብ ራሱ የነ ሙሉ ወንጌል የነ ቃለ ሕይወት ህዝብ ነው፣ የመካነ ኢየሱስ ህዝብ ነው። ባይዘዌ በአባልነት 200 ምናምን ሰው ይዟል ብዬ እኔ አላምንም። ግን ደግሞ 90% በጣም ትልቅ ክሌም ነው ፓስተር፣ እውነት ለመናገር ማለት ነው። ምክንያቱም መካነ ኢየሱስ አለች፣ ቃለ ሕይወት አለች፣ እነ ሙሉ ወንጌል አሉ፣ እና አማኑኤል እነ ብዙ አሉ። አሁን እነሱ ሰው መንፈስ ነው ብሎ አያምኑ። የሚያምኑ ከሆነ ከነሱ ሰነድ ማስረጃ አምጣ። ግን ዝም ብሎ 90% ማለት በጣም ትልቅ ክሌም ነው ፓስተር። እሺ እንትን ሀኒዬ ምንድን ነው መሰለሽ የተደራጀ ትምህርት የተቀመጠ ትምህርት ፕራክቲካል አሁን ለምን መሰለሽ እኛ ጋር ያለው በአብዛኛው ሰው መንፈስ ነው ብሎ ኤግዛክት ሰው መንፈስ ነው ብሎ ላይልሽ ይችላል። ትምህርቱ ግን ተደራጅተዋል። ለምሳሌ አንቺን እንኳን ብጠይቅሽ አንቺ ብትሞቺ ከዚህ ስጋ ወጥቶ የሚሄደው ምንሽ ነው ተብሎ ይጠየቃል። ፓስተር እኔ ስሞት እኔ ነኝ ሙሉ ሰውነት ነው። ከዚህ ስጋ ወጥቶ ሲሄድ ህይወት ይኸውልሽ፣ አሁን አሪፍ ነገር ነው የምጠይቅሽ። ከዚህ ስጋ ወጥቶ የሚሄደው ማንነትሽ በሰማይ እኔ ባይ ሆኖ የሚቀጥል ሕያውነት አለ ብለሽ ስለምታምኛ አንቺ መቼስ ልክ ስጋችን እንደሞተ ላይፍ ተቋረጠ አለቀ አይደለም የሚባለው ሀኒዬ። ከዚህ ስጋ ወጥቶ ሲሄድ ምን ጀምረ መጀመሪያ ፓስተር ከሞት ሳይሆን ስንድን ከስጋው በኋላ ሲወጣ ጠፋ ነው የሚባለው። ሰውየው ቀጥሏል ነው የሚባለው። ሰው መንፈስ ነው የሚሉት የዳነው መንፈሳችን ነው ብለው የሚያስተምሩት። እኔ የምጠይቀኝ የዳንኩት እኔ ነኝ። ሙሉ የእነሱን ትምህርት አይደለም ነው የዳነው ማለት ነው። እሱን አይደለም እልሽ። አንቺ አሁን ከዚህ ስጋ የእነሱ አስተምሮ ይሄ ነው ፓስተር። እሺ አሁን አስተምሮታቸው አታቆም። ይሄ እኮ ነው የዳነው አይደለም። እሱን አይደለም እልሽ። አንድ ጥያቄ ይችን ብቻ መልሽልኝ፣ እዘጋዋለሁ። ከዚህ ስጋ ወጥቶ የሚሄደው ማንነትሽ ምንሽ ነው? ይኸውልህ ፓስተር፣ ስጋዬ እዚህ ምድር ላይ ይበሰብሳል፣ መንፈሴ ደግሞ ወደ ጌታ ይሄዳል። እሺ አሁን ሰማይ ሲሄድ ሕያውነት አለ የለም? አለ፣ ሕያውነት አለ። አለ። እሺ ሕያውነት አለ። ስጋሽ እዚሁ እንዳለ ሰማይ የሚሄደው ያ ከዚህ ስጋ ወጥቶ የሚሄደው መንፈስሽ እግዚአብሔር በሰማይ ያንን ሕያውነት ያስቀጥላል ተብሎ ስለሚታመን የሞተው ስጋሽ እዚሁ እንዳለ መንፈስሽ በሰማይ ስለሚቀጥል እኔ ባይነት እውነተኛ ማንነት መንፈስ ነው ተብሎ ይታመናል። ኦኬ አሁን አምነህበት ነው የሚያምነው ፓስተር። አሁን እኮ አንተ ነህ ያልከው የለውም ልጨርስ። እኔ
እሺ እና እንደዛ ነው የሚታመኑት ሁሉም ቸርች ነው የምትለኝ? ሁሉም ቸርች ነው እንደዛ? አሁን አንቺን እኮ በጠይቅሽ እሱን ነው የምታምኘው ነው እኮ የሰው መንፈስ ነው ትምህርት ነው መጀመሪያ ማወቅ ያለብን ፓስተር። ይሄ ሰው ሲሞት እውነት ነው ስጋችን እዚህ በስብሶ ይቀራል፣ መንፈሳችን ይሄዳል። ከዛ በኋላ በትንሳኤ ስጋችን ደግሞ እንደገና እንደምንነሳ ከትንሳኤ በፊት ግን ያ ከትንሳኤ በፊት እኔ ባይ የሆነ ይኸውልሽ እኔ ባይ የሆነ እኔ ባይ ፓስተር እኔ ያልገባኝ እኔ ባይ እንግዲህ እኔ ባይ ማለት ስላሴ ነው የማውቀው አይደለም። አይ እኔ ማለት ይኸውልሽ እኔ የሚባለው ሰው መንፈስ ነው የሚለው ትምህርት ሰው ስላልገባው ነው። ይኸውልሽ ሰው መንፈስ ነው ስንል በሰውነት ውስጥ በዚህ ስጋ ውስጥ የሚኖር እኔ የሚለው እውነተኛ ማንነቴ መንፈስ ነው ነው የሚለው። ያ ማለት ስጋዬ ሳይሆን ስጋ ማደሪያዬ ስለሚሆን እኔ ውስጥ የሚኖረው እውነተኛ ማንነቴ መንፈሴ ነው። ሰው መንፈስ አለው፣ ነፍስ አለው፣ በስጋ ውስጥ ያድራል ነው ስንል ምን ማለት ነው? ሰው ሲሞት እውነተኛው ማንነቱ ከዚህ ስጋ ይወጣል። እኔ ባዩ ለምንድን ከዚህ ስጋ እንደወጣ ሕያውነት አለ ተብሎ ስለሚታመን በእናንተም ትምህርት በሉትራን ቀጥሎ በየትኛውም ቸርች ሁሉም ኦርቶዶክስ በይኝ ሁሉም ሰው የሚያምነው ከዚህ ስጋ ወጥቶ የሚሄደው የሰው መንፈስና እውነተኛ ማንነት ነው። ሰማይም አሁን ቀጥሎ ጳውሎስ እኮ አለ ተብሎ ይታመናል። አሁን በሰማይ ግን ስጋው እዚህ ነው ያለው። በትንሣኤ አካል አልተለወጠም። ጳውሎስ ግን ምን ማለት ነው? እኔ ባይነት እዚያ ያለ ማንነት አለ ተብሎ ስለሚታመን ትምህርቱ የለም ሰው መንፈስ የሚል ሉትራን ጋር ግን ምን አለ? ይሄ እውቀት ስላለ ሁሉም ሰው መንፈስ ነው ብሎ ነው የሚያምነው። በላይፍ ስታይል ነው ምለው። ኦኬ ኦርቶዶክስም እንደዛ ብለው ነው የሚያምኑት፣ ሰው መንፈስ ነው ብለው ነው የሚያምኑት እያልክ ነው? ኦርቶዶክስም ካቶሊክም እያለ ነው እሱማ። ሁላችሁም እኔ ስለ ሰው አፈጣጠር ግን ብንገባ ዘፍጥረት ላይ ብንገባ ባሉካታች የምትሳደቡ ኦርቶዶክሶች እንግዲህ ሰብስቡና ውሰዱ። ያ ስለ አፈጣጠር ብናወራ ነው እኔ ደስ የሚለኝ የሰው አፈጣጠር። እኔ ስለ ሰው መንፈስ ነው ኃይሉን ለመናገር አፈጣጠሩ የኔ ጥያቄ ምን መሰለሽ? ይኸውልሽ የኔ ጥያቄ ኃይሉ ዮሐንስን ስህተት ነው ሲባል ምን ላይ ቆመን 90% ስላልኩ 90% ስላልኩ ቁጥሩ 90% የሆነበት ምክንያት ሰው መንፈስ ነው ብሎ ሰው ቀጥተኛ ትምህርት አያምጣ እንጂ አለው የህይወት አኗኗሩ ውስጥ ይሄ እውቀት አለው ነው የምልሽ ያለው። ሰው ግን ሰው መንፈስ አይደለም፣ ሰው መንፈስ አይደለም። ሰው መንፈስ ይሄ ነገር ግን አይ ቲንክ ትምህርት መሰጠት አለበት ማለት ነው። አይ ቲንክ ስንል እያልክ ነው ፓስተር፣ አንተም ትቀበላለህ ማለት ነው። እንደዛ ብለን ስናምን እያልክ ነበረ። ስለዚህ ትምህርት መሰጠት እንደዛ ነው። ለማንኛውም እንደዛ ነው። አይ ፓስተር በተለይ ጥሩ ነው። ብዙዎቻችን አሁን እየተዋወቅን ስለሆነ ሰው መንፈስ ነው ብለህ ብታምንም ችግር የለውም። ግን እኛ አሁን እንሞግተዋለን። ለምሳሌ በየትኛውም በዛም ቢሆን ይህ ስጋዊ ሰውነታችን ቢጠፋ ሌላ ማንነት እንለብሳለን ነው እንጂ የሚለው መጽሐፍ ቅዱስ ከልብስ ውጪ ሰው ነፍስ፣ ስጋ፣ መንፈስ ነው ያለው። ከዚህ ምድር ነፍሴ ወደ አምላኳ ይሄዳል ይላል። ሰው ነፍስ ነው ለምን አላልክም ታዲያ? እንደሱ ከሆነ አሁን ለይተህ መንፈስ ነው ያልክበት ምክንያት ምንድን ነው? ስለዚህ ነፍስስ እዚህ ምድር ትቀራለች፣ ትሞታለች? አይደለም። ሰው መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ብሎ ነው እንጂ የሚያስቀምጠው ለይቶ ሰው መንፈስ ነው የሚባል ትምህርት የለም። አሁን ይህን ደግሞ ከሆነ አቋም ፓስተር ሳትፈራ አውጣውና እንደ ኃይሉ ዮሐንስ ከዛ እንሞግተው፣ እንሟገትበት። ይህንን ነው እያልኩ ያለሁት። ስለዚህ እሺ ልጠይቀ እንትን እኔ እኮ በጣም እዚህ አካባቢ ያለው ነገር ለሀሳብ ክፍት የሆነ ማህበረሰብ ስለ ቢኖር ኖሮ ጥሩ ነበር። አሁን እኔ እነ ኃይሉ ዮሐንስን ወይ ደግሞ ሌሎችንም በጣም እዚህ ቲክቶክ አካባቢ ከሚያስጠላው ነገር መሰለ ቢልዬ ሀሳብ ላይ ሀሳቡን አምጥታችሁ መከራከር የምትችሉበትን አውድ መፍጠር ነው። እንደ ቀራጭና እንደ ምናምን ሐሰት ማን በምን ቆሞ ነው ልክና ልክ አይደለም የሚባለው? የኔ ጥያቄ ምን መሰለ ቢሊ አንተ ምን ላይ ቆመ ነው ሌሎቹ ልክ ነው? አንተ የምታምነውን ነገር ታመጣለህ፣ እንከራከርበታለን። ልክ ነው ልክ አይደለም የሚዳኘው እጅ ላይ ባለ በምታመጣው መረጃ። ምን ላይ ቆማችሁ ነው? መጽሐፍ ላይ ቆማችሁ ነው? ምን ላይ ቆማችሁ እኮ ምን ላይ ቆም መሰለ መጽሐፍ ላይ ቆመን በታሪክ ቸርች 2000 ታሪክ አለ፣ የ2000 ዓመት ታሪክ አለ። በታሪክ በቸርች ፋዘር በመጀመሪያ በእግዚአብሔር ቃል ከዛ በኋላ ደግሞ በቸርች ፋዘሮች ነው የምንሄደው። ይሄ ትምህርት መጤ ነው፣ አዲስ ትምህርት ነው፣ ምንፍቅና ነው። በዚህ ታሪክ መስፈርት ማለት ነው ፓስተር።
እሺ ብዙ ጊዜ የዚህ ነገር መከራከሪያ ሐሳብ ሀንዬ ቀላል ነገር ነው ምሰጥሽ። መከራከሪያ ሐሳብ መሰለሽ እኔ መጽሐፍ ቅዱስ ላይ መሰረት ይዘው እኔ የታወቀ ነው። እኔ እዛ ከፈለጋችሁ ዩቲዩብ ላይ 8 ክፍል ለአንድ ሰዓት ከምናምን ለአንድ ሰዓት ከምናምን ስለ ሰው ማንነት አስተምሬያለሁ። ችግር የለብኝም። ግን እዚህ አካባቢ ሰው ቆሞ ማውገዝ በጣም ጎበዝ ነው። ትምህርት ካጋንንት ነው ማለት በጣም ጎበዝ ነው። መከራከሪያ ሐሳብ ግን የለውም። ሰው አንድ መከራከሪያ ሐሳብ የለውም። አንድ እኮ ነው ብላችሁ ጉብዝናው ምንድን ነው? ማውገዝ፣ እንትን ሲኦል ማስገባት ከኛ ወገን አይደለም። ምን ላይ ተቆሞ ነው? ማን አንተ? እኔ ደግሞ ሁሌ የምለው ማን አንተ? ምን ላይ ቆመ? ማንን ልክ የምትለው? አንተም እኮ በሌላ ትምህርት የማይቀበሉ ሳይድ አለ። አንተን በዛኛው ሳይድ የማይቀበሉ አለ። ዛሬ ከድንግል ማርያም ስጋ ነስቷል ብትል ተፈጸመ ቤሊ ሐና የዘላለም ሕይወት ይጠፋል ወይ ተብላችሁ ብትጠየቁ አዎ ይጠፋል በሰው ስራ ስትሉ፣ በዚያኛው ደግሞ አይጠፋም የጸጋ ስጦታ የዘላለም ሕይወት በነፃ ነው። መከራከሪያ ሐሳባችሁ አንዱ ለሌላው ስተት ይሆናል። አውዱን አስፉ፣ ልባችሁን አስፉ፣ ለመነጋገር ክፍቱ ነው። አለበለዚያ ችግሩን መሰላችሁ አንተ እሱ ስታወግዝ ኃይሉ ሲኦል ነው ስትል ሲኦል ኃይሉ እናንተን ሲል ምንም የሆነ የቆመ ነገር የለውም። እኔ ምለው እንደሱ አታድርጉ። ገና ሲገባ የትነ ማነ ምንድን ነው የምታምነው እንትነ እናንተ እንደዚህ ብላችሁ ጀምራችሁ የእናንተንም እኮ ስህተት የሆነ ነገር እኮ አለ ቢወራ እናውራ ቢባል። እሺ ፓስተር ለምንድን ነው ኦንጂሰስ እና ጆባዎች ነሶችን ከኛ ጋር ህብረት የሌላችሁ ታዲያ? በዚህ መሰረታዊ ነገር እኮ እነሱ ከኛ ጋር ህብረት ማድረግ አለባቸው። አንዬ በጣም ጥሩ ነገር እዚህ ቦታ የምትጋርኝን ነገር ልንገርሽ። እዚህ ሁሌ የምትሉትን እዚህ በወንጌል አማኝ በልዩነት ውስጥ ነው የተቀባበል ነው ብላችሁ ታምናላችሁ አይደል? አታምኑ? ደግማ በሆነ ነገር ግን አንልም። በደጉማ በአስተምሮት ማለት እስኪ ምሳሌ ስጠኝ። ይኸውልሽ ለምሳሌ ልዩነት የሚባሉ ትምህርቶች በቤተክርስቲያን እናንተ ራሳችሁ ከሉትራን ሳይድ ስታወሩ የነበረውን ነገር ነው ማወራው ያላችሁት። በመሰረታዊ ትምህርት ነገር የምንቀባበለው ነገር ቢኖር እንኳን በአንዳንድ ልዩነት የራሳችን ቤተክርስቲያን የምታምነውን ትምህርት ታስተምራለች ብላችኋል። ለምንድን ነው እናንተ ጋር የሆነውን ነገር ሌላው ጋር አፕላይ ሲደረግ የሆነ ሩም ሰርታችሁ ማለት የሆነ ተገንጥሎ ወጥቶ ሌላውን ጀጅ ለማድረግ የምትሄዱት? እሱ ደግሞ ኧረ ፓስተር ይለያያል እኮ እኛ ጋር አይለያይም። ምንፍቅና ትምህርትና ቆይ ፓስተር ምንፍቅና ምንድን ነው? ምንፍቅና ማለት ነው መንፈስና ማመን። ጌታ ኢየሱስ ከድንግል ማርያም በስጋና ደም አልወሰደም አልተካፈልም ብሎ ማመን ይሄ ምንፍቅና ነው። ለምሳሌ ጌታ በስጋ እንደመጣ የማይታመን አንደኛው ያለው ጥቅስ ማለት አቤት የምታምኚውን ነገር ያወራው መስሎኝ ነው። ችግር የለብኝም። እሺ ማለት የምናወራው እኛ መካነ ኢየሱስ ልዩነትና አሁን ያለው ይሄንን በጣም ይለያያል ብዬ ነው የማስበው። ይሄ አስተምህሮ ነው፣ ነገረ ድህነት ነው። ይሄ እኮ የምናወራው። እሺ ቀጥል። እሺ በወንጌል አማኝ የዘላለም ሕይወት አይጠፋም ተብሎ እንደሚታመን ታምኛለሽ? የሚያምኑ አሉ። አዎ እንደዛ የሚያምኑ አሉ። እናንተ ጋር ይታመናል? አይ አይታመንም። አንድ አባት ታመጭልኛለሽ? እንትን የዘላለም ሕይወት አይጠፋም የሚል ትነግርኛለሽ? እኔ አላምንማ አላውቅም በዚህ ጉዳይ። ስለዚህ እዛ ጋርም ያሉት ሰዎች ይኸውልሽ ወንጌል አማኝ እንትኑ ይሄ ሰርክሉን ነው የምነግርሽ። በቃ በዚህኛው በኩል ያለው እንዲህ ነው የሚቀበሉት። ሲቀበሉ ትምህርት ይሞገታል እንጂ እኔ እኮ በጣም እኮ እኔ ቲክቶክ አካባቢ ያለው ነገር እኮ ኢንጆይ ማድረገው ይሄንን ነው። ቤት ከፍቶ በር ዘግቶ እናውግዘው አብረን አንድ የተሻለ ትምህርት በሌለበት እኮ ነው የምለው። ምንፍቅናና ቪው ይለያያላ ፓስተር። ቪው እና ምንፍቅና ቪው እይታ ቪው እና ምንፍቅና ይለያያል። እኔ ሆነ የዘላለም ሕይወት አይወሰድም ማለት ቪው ነው። የዘላለም ሕይወት አይወሰድም ማለት እነሱ ያነሱ ትምህርት ላይ ሞግት ለነሱ ከበር ብለህ ሌላ ትምህርት አጣምጣ። የነሱን ትምህርት ተረዱ ማለት ነው። የነሱን ትምህርት እሺ እንቀጥላለሁ። ወደ ርዕሳችን እንምጣ። እሺ አይ ቪው ነው ምናምን ሳይሆን ተረዱ። እነሱን ቪው አላችሁ ይመቸኛል፣ ችግር የለብኝም። የእነሱን ትምህርት ቪው አላችሁ ችግር የለብኝም። በኢትዮጵያ ከመካነ ኢየሱስ ውጭ በሉትራንና ከመካነ ኢየሱስ ውጭ
የጌታ ስጋና ደም ህይወት ይሰጣል ብሎ አንድም የሚያምን የለም። ግን ያን ትራዲሽን ተቀብለውታል። አንድም ነው ምላቸው አለ ከመካነ ኢየሱስ ሉትራን ውጪ አንድ አለ የለም። ግን ተቀብለው ኃይሉን ዮሐንስ ለማጽደቅ አሁን እዚህ ውስጥ ለምን ገባ ነው ኮንሰፕት? ለምን አልገባም? ለምንድን ነው እናንተ ኃይሉ ዮሐንስ ላይ ይኸውልህ፣ እኔ እኮ በጣም ደስ የምትሉኝ ቢል በጣም ደስ የምትሉኝ ደስ የምንለው ይሻላል። ለመቃወም ስትሄዱ ርቀቱን ወደኋላ እናንተ ያላችሁበትን አስቡ። አይደለም እሱን ያመጣው ለምንድን ነው? ለምሳሌ ያመጣበት ምክንያት ኃይሉ ዮሐንስ ስህተት ነው ስለተባለ መንፈስ ነው ያለውና ያንተን ስህተት እኔ እያልኩ ያለው ያንተን ስህተት አስበዋል ወይ ቢልዬ? ያንን ለመከላከል አሁን የቅዱስ ቁርባን ለምሳሌ መሬት ላይ ያለችው ቤተክርስቲያን መካነ ኢየሱስ በቅዱስ ቁርባንና በጥምቀት ላይ ያላትን ተቀብላ ቤላ እንዴ ቆይ ፓስተር በጥምቀትና በጌታ ራት ዙሪያ ይሄ የቸርች አስተምሮ ነው። ከመጀመሪያ ክፍለ ዘመን የነበረው እስካሁን ድረስ የአባቶች አስተምሮ ነው። ማስረጃ ብትጠይቀኝ አውጥቻ ያሳያለሁ። ሰው መንፈስ ነው ብሎ ያስተማረ አባት አለ? የለም። በጣም ጥሩ። ጌታ ኢየሱስ ከድንግል ማርያም በስጋና በደም አልተካፈልም ብሎ የሚያምን አባት አለ? የለም። አሁን ይሄ አዲስ ትምህርት መጤ ነው ማለት ነው። እኔ በጣም ጥሩ እሺ፣ እቀበላለሁ፣ ችግር የለብኝ። ከሉትራን ከመካነ ኢየሱስ ውጭ ሌሎች ቸርቾች የጌታ ስጋና ደም ህይወት ይሰጣል የሚሉ አንድ ቸርች ካለ ሌላው ትምህርት ላይ መሄድ ይቻላል። እኔ እያልኩ ያለሁት መሰለሽ አንዬ፣ ለምንድን ነው የራሳችሁን ሰርክል እየሰራችሁ? አንድ አምላክ ያምናሉ፣ በኢየሱስ ያምናሉ። ለምንድን ነው አንድ የማይሆኑት? እሺ ጠይቀሽኝ መልሱን ስትመልሽልኝ እንዴት አድርጌ ላውራ? እሺ ጨርሽና ጠይቀሽ እኔ ላውራ። ጨርሽ ጥያቄውን እኔ መለሳለሁ። በበጎ ሊና ነው መለስ። በቃ ምንም ጥያቄ ይሄ ነው። ምክንያቱም ኦጂዎቹና ጆባ ዊትነሶቹ በእግዚአብሔር ያምናሉ፣ መጽሐፍ ቅዱስ አላቸው። ስለዚህ እነ ኃይለ ዮሐንስ ህብረት ውስጥ ካሉ እነ ሄቨንም ይግቡ። ምንድን ነው መስፈርታ አስቀምጥልኝ። ጨረስኩ። እሺ የኢትዮጵያ ይኸውልሻንዬ የኢትዮጵያ ወንጌል አማኝ ህብረቱ የተመሰረተው በነገረ ሥላሴ ዋና ዋና የሚባሉ ትምህርቶች አሉ ተቀምጠዋል። የተቀመጡት እነዛ ትምህርቶች የጋራ የሆኑ እማንክዳቸው እውነተኛ ትምህርቶች ተብለው ተቀምጠው ያሉ ትምህርቶች አሉ። ስለዚህ ጆቫን ኦንሊ ጂሰሶች የማይገቡበት ምክንያት ተብሎ የተቀመጠው እኔ አይደለሁ የካውንስሉ በይን የቀድሞውም አብያተ ክርስቲያናት ሁለት ነው። አብያተ ክርስቲያናት አድጎ ሲመጣ ነው ካውንስሉ ሲመሰረትም ያንን መተዳደሪያ ደንብ ነው ያሰሩት። ምን አድርገው ነው ያሰሩት? እያንዳንዱ ቤተ ክርስቲያን ፈቃድ ለማውጣት ሲመጣ ፈቃዱ ያስቀመጠው ነገር አለ። ነገረ ሥላሴ አይካድም ተብሏል። ስለዚህ ወደዚህ ህብረት የሚመጣ ማንኛውም ነገር ያንን መተዳደሪያ ደንብ ጠብቆ ነው የሚሄደው። ስለዚህ የመጀመሪያው ኦንሊ ጂሰስ ውድቅ የሆነበት በነገረ ሥላሴ ትምህርት ላይ ጥያቄ ምልክት አለ። አሌክስ አይደለም፣ አብያተ ክርስቲያናት ካውንስሉ፣ እኔ አይደለሁ፣ ይኸው መጽሐፋቸው። ስለዚህ ይህንን ተቀባይነት አያደርግም። ኦንሊ ጂሰስንም ጆቫንም ብሎ አስሯል። ነገ ተነስቶ ይኸውልሽ ካውንስሉ እቀበላለሁ ያሟላል ካለ እኔ ግለሰብ ነኝ። እዛ ያሉ በዚህ ጉዳይ ላይ የሚሰሩ በካውንስሉ ወይም በአብያተ ክርስቲያናት የሚቀበሏቸው አይነት ኦጆች አይ በዚህ ጉዳይ ላይ ካሉ ችግር የለም ካሉ እኔ አይመለከተ። እኔ እዚህ ያለሁት ሰውዬ ሐሳብ የሚሞግት ሰው ነው የምፈልገው። ኦንሊ ጂሰስ ምንድነው ስህተት የተባለው የማንቀበልበት? ይሄንን ከሉትራን ሳይድ እንዴት ይታያል? ከፔንቴኮስታል እንዴት ይታያል? ሪፎርምዶቹ ምንድን ነው የሚሉት እያልን በነፃነት ሐሳብ ይወራል እንጂ ዳር ይዞ ጥልቁ አጋንንት አንቀበለም ጥፋ አይሰራም ነው እኮ ምላችሁ። እሺ ፓስተር መልሰህልኛል። ኦኬ ስለዚህ ኃይለ ዮሐንስ በስላሴ ያምናል? የና ኃይለ ዮሐንስ ግሩፕ እንዴት ያምናሉ? እንዴ ኢየሱስና እኔ አንድ ነን፣ እኔና አብ አንድ ነን እያለ የኢየሱስ ልጅነት የኔ ልጅነት አንድ ነው እያለ እኔና አብ አንድ ነን ብሎ ማውራት የሚችል አንድ ፍጡር እዚህ ምድር ላይ አለ? እሱ የስላሴን ትምህርት አይደለም ያወራው። እንዴ የስላሴ እንዴ እኔና አብ አንድ ነን ካለ የኔና ኢየሱስ ልጅነት አንድ ነው ካለ እኮ ከስላሴ እኮ አራተኛ አካል አምስተኛ እያሉ ወደ ስንተኛ አካል ሆኑ እኮ። ፓስተር ግን ትምህርቱን ትቀበለዋለህ? አሁን እኮ እኛ ግራ የገባን ነገር ምን መሰለህ? አንተንም ለመሞገት አንደኛ ፈርተሃል። የኃይለ ዮሐንስን ትምህርት እንቀበለዋለሁ አልቀበለውም ለማለት ራሱ ፈርተህ
ግን ኢንዳይሬክት የኃይሉ ዮሐንስን ትምህርት አምጥታ የወንጌል አማኝ ነው እያልክ ሌላው ጋር ብዥታ እየፈጠርክ ነው። ቤት አከፋፈት ልክ አይደለም ነው የኛ ሀሳብ። አይ ይቀበላቸዋለሁ ከሆነ እንደ ዮሐንስ በቦልድነስ ውጣና ሰው መንፈስ ነው ከድንግል ማርያም ምንም አልነሳም እኔም የእግዚአብሔር ልጅ ነኝ ልክ እንደ ክርስቶስ የሚለውን ካመንክ አምጣውና እንሞግተው። አንተ እኮ አሁን ተደብቀሃል ቢሊ። ኧረ እግዚአብሔርን ፍሩ፣ ግድ የላችሁም እንዴ ሐሳቢ ቢሊ። አንተ የዘላለም ሕይወት ይጠፋል አይጠፋም የሚለው አይጠፋም። ምን እዚህ ላይ እናውራ። አሁን እዚህ ላይ አሁን ያነሳነው ላይ እናውራ። እነዚህ ትምህርቶች ትቀበላቸዋለህ አትቀበላቸውም? ኧረ እሺ ቢሊ በቃ አሁን እኛ ለምናወራው ነገር መሰረታዊ የሆነ የመወያያ ርዕስ የሚሆን ሐሳብ አይደለም እንዴ። አውግዘ ጨርሰ እኔ እንኳን እና ኃይሉ ዮሐንስ የሚያምኑትን እማምን ቢሆን መከራከሪያ ሐሳብ ትምህርት ሰርተ ትሞግታለህ ወይስ ሩም ሰርተ ለብቻ ቁጭ ብለ ከኔ ጋር አንድ ያልሆን አንተ የምትለውን ወንጌል አማኝ እንኳን በዚህ ጥራና በዚህ አውድ ውስጥ አይደለም ያለው ይነጋገራል። አሁን እኮ አንድዬ እንኳን ምን አለች? ሪፎርምዶቹን ቪው ነው አለች። ኃይሉ ዮሐንስ የሚያወራውን ቪው ነው መቀበል አትችልም። ለምን መሰለ? ኦልሬዲ ያንን ነገር በሐሰተኛ ትምህርትና ሮንግ ትምህርት በሚለው ውስጥ ከፍተኛ የሆነ የተገነባ ነገር አለ። መከራከር ይቻላል እምልህ። ኦኬ አንተ እኮ የምታምንበትን አልገለጥክም ፓስተር። አንተ የምታምንበትን ቦልድነስ ኖሮህ ይህንን አምናለሁ ብትል እንከራከራለን። ለምሳሌ ቅድስት ድንግል ማርያም ስጋ አልነሳም የሚለውን ወይም ደግሞ ሰው መንፈስ ነው የሚለውን ወይም ከጌታ ጋር አንድ አይነት ልጅነት ነው ያለው የሚለውን አምናለሁ ብትለን እንከራከራለን። አሁን አንተ ምን እያረክ ነው መሰለ? ትምህርቱን ታምነዋለህ፣ ግን እዚህ መጣ ደግሞ የወንጌል አማኝ ትምህርት አስመስለ ሌሎቹን ትክክል ያልሆነ ኢሜጅ እየፈጠርክ ነው። የወንጌል አማኞች ትምህርት አይደለም። እነዚህ ሰዎች የተወገዙ ናቸው። ሐሰተኛ ነቢያቶችንም በወንጌል አማኝ የተወገዘ ነው። ስለዚህ ይሄን ደግሞ ካመንክ አንተ መብትህ ነው፣ እንሞግታለን። ግን ድፍር ብለህ አይ እኔ ይህንን ከነ ኃይሉ ዮሐንስ ጋር ነው ማምነው ማለት ነው እንጂ ያለብህ በጀርባ እየተከራከርክላቸው አምናለሁ ወይ ስትባል አይ አትጠይቁኝ እያልክ ያ ትክክል አይደለም ነው እያልኩ ያለሁት። ቢሊ አንዴ በእናትህ ክፈትና ቢሊ እኔ በህይወቴ ለኦርቶዶክስ እንደተከራከርኩ ታውቃለህ? ለሉትራን መካነ ኢየሱስ እንደተከራከርኩ ታውቃለህ? ለምን መሰለህ ፓስተርዬ፣ አሁን ክርክር ላይ ሰው ስለሚሰበሰብ ሰው ስለሚሰበሰብ ቤት ውስጥ ነገር የኔ ኢንቴንሽን ነው። ሰው ይሰበሰባል ክርክር ሲሆን፣ አየህ ክርክር ሲሆን ሰው ስለሚሰበሰብ ቤት ሰው ይሰበሰብልሃል። በቃ ትክክለኛ የልብህን ኢንቴንሽን ልንገርህ ማለት ነው። በጣም ጥሩ የሆነ ክርክር ትፈጥራለህ አውቀህ ማለት ነው። አመሰግናለሁ። እሺ እኔ ላውራ። በጣም ጥሩ ይመቸኛል። ሰው እንዲሰበሰብ ችግር የለም። ነገርኩህ እኮ እኔ ላለፉት ረጅም ጊዜ አፌን ከፍቼ ተናግሬ አላቅም። መካከሪያ ሐሳብ አምጥቼም አላቅም። ያረኩት ምንድን ነው? ቤት ይከፈታል፣ ሐሳብ ነው የሚወራው። ሐሳብ ሲወራ በአብዛኛው ሀና ምስክር ናት። በኢትዮጵያ ውስጥ ለሚደረጉ ለየትኛውም መንፈሳዊ ነገሮች ልባችን ሰፊ እንዲሆን ነው እኔ አውዴ። እዛ ውስጥ ግን ያንን ሳደርግ ያደረግኩት ነገር ለእኔ ጥቅም የሰራ አንድ ነገር የለም። አንድ ቢሊ አንተ እንደምታውቀው ድሮ እዚህ ቤት ስትመጣ በእኔ ተቃራኒ ነበር የምታወራው አውቃለሁ። ግን ለእኔ ጥቅም የሰራ ነገር የለም። እንደምታውቀው ቤት ይከፈታል፣ ስለ ኦርቶዶክስ አንድነት፣ ስለ ካቶሊክ፣ ስለ ወንጌል አማኝ ምናምን ነበር። ፎርሙ ሲቀየር ቲክቶክ አሁን ተቀይሯል። ሁሉም ጥግ እየያዘ ድብድብ ያዘ። ድብድብ ሲይዝ እኔም ፎርሙን ቀይሬያለሁ። ማን ሆነ ነው አንተ ድብድብ የምትይዘው ማለት ጀምሬያለሁ። አሁን ፎርሜን ቀይሬያለሁ። ይኸውልህ ቢልዬ ድሮን ያልነበርኩ ፎርም ያዝኩት ምንድን ነው? ተነስቶ ግሩፕ እየያዘ ሰው መቀጣቀጥ ጀምሮ ማን አንተ ማለት ጀምሬያለሁ። ምን ይዘህ ነው? በምን ማረጋገጫ እያልኩ ነው። አሁን ለእኔ አፕላይ ያረከው ለአንተስ አይሰራም፣ ለአንዬስ ለእኔም አይሰራም። እዚህ ላለ ነው እንማማር በሚባልበት አውድ ውስጥ ማንን መቀየር ይችላል? አሁን ይሄ ነገር እያደገ እየመጣ መማማሪያ ቀርቶ ቪዲዮ የሚሰራው ሁሉ ስተታቸው ምናምን እየተባለ ሰዎችን እንኳን ከሐሰት ትምህርት ለምትሉት ለማረም እየተጠቀማቸው አይደለም። ቀንድ ያወጣ የበቀለ የተወገዘ ምናምን እያደረጋችሁት እሱ ጥሩ አይደለም። ስለዚህ እኔን የምትጠይቀኝን ነገር አንተ ላይም በሌላ ትምህርት አፕላይ ይደረጋል። ለምን አንተው የምትቀበለው ወንጌል አማኝ ውስጥ አንተ የማትቀበለው ትምህርት አለ። እሱን ነው የምልህ።
ይሄን ነው የምላችሁ። ኦኬ እሺ ፓስተር፣ አሁን አንተ ያዝከው ምን መሰለህ? ምን ይገኛል ቢልዬ? አንተ ያዝከው ምን መሰለህ? ወንጌል አማኞች መካከል እንዲህ ልዩነት አለ ብለህ ማሳያ ይታወቃል። ይህ ቀን በቀን ሌላ ቤተ እምነቶች የሚሉት ነው። ይህንን ስትል ሰው ይሰበሰብልሃል፣ ደስ ይላቸዋል። ከዛ ሰው ቆያ ስማኛ አንድ ጊዜ። ከዛ በኋላ ጊፍት ይሰጡሃል ፓስተር። ከዛ ቆያ ስማ ልንገርህ፣ ኢንቴንሽን ምንድን ነው? ወንጌል አማኞች መካከል እንዲስቅጥቅር ያለ እኛ እኮ የሚሰጡት ለማን ነው? ስማኛ ኃይሉ ዮሐንስን ወንጌል አማኝ አድርገህ አምጥተህ እዚህ ሚዲያ ላይ ብታወራበት ምክንያት ልከረከብ ነው። ቢልዬ እንደ እኔ እናንተ እዚህ ቲክቶክ ላይ ከመጋጨት ነው የጀመርነው። አንተ እኔን ከመቃወም ታውቀዋለህ። እየቆየን ስትመጣ ግን ያንተን መለወጥ እኔም የያዝኩት ነገር እየተረዳ ስትመጣ አይ በቃ በልዩነቱ እንቀጥላለን ብለን እንጂ አንተም ለእኔ እዚህ ቤት ውስጥ ጊፍት አሁን አንተ እንደምትለው ጊፍት ሊያስገኝ የሚችል ስራ ሰርቼ ከሆነ ማንም ሰው እኔም መከራከር ይችላል። እንዲያውም ወገቤን እስከሚያመኝ እስኪነጋ ድረስ ያለ አንዳች ስጦታ በማይመለከተኝ ጉዳይ ርዕስ አድርጌ አፌን ዘግቼ የሰማው ሰው ነኝ። ማንም አያደርገው፣ ማንም አንተ አታደርገው። እኔ ወዳጄ እኔ ጊፍት አይደለም ምናምን ተው ብቻ። እኔ ለጊፍት ብሰራ ኖሮ ይሄ አልነበረም ፎርሜ። አሁንም ግን እንዳትስተኝ የምፈልገው ምን ላይ ቆመን ነው ሌላውን ሐሰት የምንለው? ይሄን ሐሰት እንላለን እንጂ ሐሰት የሚያስተምሩትን ሐሰት እንዳንል። ቆይ አንተ አሁን ሐሰተኞቹን ለምሳሌ አሁን ቅድም ኦርቶዶክስ ሰው መንፈስ ነው ብላ ታምናለች አልክ። ኦኬ ክርክር አነሳ። አሁን ገብተው እኛ ሰው መንፈስ ነው ብለን አናምንም ቢሉህ የምታመጣው አይዲያ ሁሉ ራስ ጋር መልሶ የሚጋጭ ነው። አሁን ኦርቶዶክሶች ሰው መንፈስ ነው ብለው ያምናሉ፣ ካቶሊክም ያምናል ምናምን እያልክ የምታነሳው ሀሳብ አንደኛ ተነስቶ ሰው ሁሉ እንዲከራከርበትና ሰው ሁሉ ቤት ውስጥ እንትን እንዲልልህ ነው የምትፈልገው። እንደዚህ አይነት አይዲያ አታምጣ። ከቻልክ ክርስቶስን ስበክ። ቆይ ይኸውልህ ክርስቶስን ስበክ። ቤኔ ቆይ አንዴ በእናትህ ይኸውልህ እኔ እንኳን ይኸው ቤት አመቻችቼ እኮ በነፃነት እያወራ እኮ ነው። እኔ ነኝ ያደረኩልህ እኮ። እኔ ማንም ቢያወራ ይኸውልህ ማምንበትን የትም ቢያስወጡኝም የሚያምንበትን ከመናገር ወደኋላ አልልም። ቢሊ አንተ አታረገው፣ በእውነት ለመሰለ ማታረገው ለመሰለ የመነጋገሪያ አውዱን አታሰፋውም። ለምን? ያንን የሚሸከም አእምሮና ልቦና ይፈልጋል፣ ቪዥንም ይፈልጋል። ይህን የሚሸከም ነገር በሌለበት ማውገዝ እችላለሁ። ቢሊ ሐሰተኛ ሉትራን ሐሰተኛ በወንጌል ኤክስፔንስ አይደለማ። ወንጌልን እንዳይሰበክ እንቅፋት እየሆንኩኝ በእንትንሽ ሰበብ ማለት ነው። ይህም እኮ ወንጌል ፓስተር ነህ። አንድ ቀን ስለ ክርስቶስ ሲሰብክ ሰምቻለሁ። ኧረ በእናትህ ይህም ወንጌል እኮ ነው። በእናትህ ኧረ በእናትህ ወንጌል አይደለም መማማሪያ። ኃይሉ ዮሐንስ አሁን እንደው ቢመጣና እስቲ ኃይሉ ዮሐንስ ልላክልና አንተ ትከራከረዋለህ። ቆይ አንዴ ይምጣና ከኔ ጋር ያውራ። ኃይሉ ዮሐንስ ሳትሳደብ ትከራከረዋለህ። ይኸው ኃይሉ ዮሐንስ ይኸው ምንም በቃ እኔ ምንም ችግር የለም ኃላፊነቱን ወስዳለሁ። ኃይሉ ዮሐንስ ይኸው ይኸው ልኬለታለሁ። ኃላፊነት ወስዳለሁ። ትከራከራለህ። ከዛ በኋላ እዚህ ያለ ሰው ይሰማሃል። እንደዚህ ነው እንጂ ተነስተህ ኃይሉ ዮሐንስ ቀንድ ያለው ኃይሉ ዮሐንስ ሲኦል የገባ ሌላው ቪው የእነሱ አፈር ድሜ የሚበላ እንዴት? እኔ ነገርኩ ቀንድ ያለው አላልኩም ፓስተር። ያልኩት የእነሱን ትምህርት አንተ ትደግፋለህ ወይ ነው። አሁን እችን ጥያቄ ላለመመለስ ነው አንተ አሁን እየዞርክ ያለህ። አንተ ሉትራንን ትደግፋለህ? እኔ መጀመሪያ መልስልኝ የጠየቅኩህን። እኔማ ይኸውልህ አንተ ላይ አፕላይ አደርግብሃለሁ። አንተ ሉትራንን ትቀበላለህ? አይደለም የእነ ኃይሉ ዮሐንስን ትምህርት ትደግፋለህ? አትደግፍም? አንተ የሉትራንን ትምህርት ትቀበላለህ? እኔስ የሉትራን ትምህርት የምቀበለው አለ፣ የቪው ልዩነት ያለን አለ። ዛትሴት በቃ እኔ ኃይሉ ዮሐንስን የምቀበለው ነገር አለ፣ የቪው ልዩነት አለ። ምን ይመቻል? ትቀበለዋለህ? ኃይሉ ዮሐንስን የምቀበለው አለ፣ የቪው የምቀበለው አለ። ይመቻል። ስለዚህ የኃይሉ ዮሐንስን ትምህርት የምትቀበለው ካለ በቃ በዛ እንሞግት ማለት ነው። ለምሳሌ ድንግል ማርያም ስጋ አነሳም የሚለውን ትቀበለዋለህ? አንተ ሉትራንን የምትቀበል ከሆነ በዚያው እሞግታለሁ። አንተ የጌታ ስጋና ግን አሁን እኔ ነገርኩህ ከቅድስት ድንግል ማርያም ስጋ አልነሳም የሚለውን ትቀበለዋለህ? አንተ ላይ ልክ አሁን እንደዚህ ነው አፕላይ የሚደረገው። እሱን ላሳየህ እኮ እሺ ብያለሁ። ግን አሁን እሱን ትቀበለዋለህ ወይ?
አይደለም እንደሱ አይደለም። ይኸውልህ እንደሱ አይደለም። እኔ አንተ ለምን ትፈራለህ ፓስተርዬ? ትቀበለዋለህ? ቅድስት ድንግል ማርያም ስጋ ፈርቼ አላውቅም በህይወቴ ዘመን ፈርቼ። መልስልኝ። የምፈራው ሀሳብ የሌለውን ሰው መግጠም ነው የምፈራው። ይህም ብቻ ነው የማደርገው። ሀሳብ የሌለው ሰው አንተ ላይ ቅድስት ድንግል ማርያም ስጋ አልነሳም የሚለውን ሀሳብ ትቀበለዋለህ ወይ? የጌታ ትምህርት አለ ስላለ አማናዊ ነው ህይወት ይሰጣል ብለህ ታምናለህ? እኔ ሱቪው ላይ ልዩነት አለኝ። በቃ እዚኛውም ትምህርት ላይ እኔ ልዩነት አለኝ። ስለዚህ አታምንም ማለት ነው። አንተ ያንን እንደማታምነው አየህ። እንደዚህ ነው አፕላይ የሚደረገው እኮ። ታምናለህ አታምንም? አንተ ያንን ታምናለህ አታምንም? እኔ በልዩነት አለ ብያለሁ እኮ። በቃ እኛም በዚህኛው ልዩነት አለን እንዴ? ምንድን ነው? ስለዚህ አታምንም? ቅድስት ድንግል ማርያም እልህ አረጋችሁታ እንዴ? ሀኑ ምንድን መሰለሽ፣ እኔ ነገርኩሽ፣ ሀሳብ ያለው ሰው ይመቸኛል። የፈለገውን ትምህርት አደራጅቶ፣ ጦርነት ግን ከሆነ ለጦርነቱ የሚመች አውድማ እንፈጥራለን። ማንም ሰው ሀሳብ አለኝ ካለ ቁጭ አድርግ። ለምሳሌ ያለ በዚህ ትምህርት ይሄንን አምናለሁ፣ ይህንን ትምህርት ግን ነገርኩ እኮ ዓለም ላይ ሰው መንፈስ ነው የሚል ትምህርት ብቻ አይደለም። 5 አይነት ትምህርት ነው ያለው። አንደኛው ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል የሚል ትምህርት የሚያስተምሩ የሚከተሉ ነፍ ሰዎች አሉ። ሁለተኛ ሰው ሁለንትና ነው ብለው ሰው መንፈስ ነው፣ ሰው ነፍስ አለው፣ ሰውም ስጋ አለው ብለው ሁለንተና የሚያምነዋሉ። ሶስተኛ የሰው መንፈስና የሰው ነፍስ በተለዋዋጭነት ይጠራል። ስለዚህ አንዳንዴ መንፈስን ነፍስ ብሎ ይጠራል፣ ነፍስን መንፈስ ብሎ ይጠራል። ስለዚህ በተለዋዋጭነት ይጠራል ይላል። አንዳንዶቹ ሰው ስጋ ነው፣ በቃ ስጋ ነው፣ ከሞተ ሞተን ይለዋል። አራተኛ ሰው፣ አምስተኛ ነፍስና ስጋ ነው ይባላል። ከዚህ ውስጥ መርጠህ የምትፈልገውን ትምህርት አደራጅተህ መከራከሪያ ታመጣለህ እንጂ የትኛው ልክ ሆኖ ነው ይሄ ሁሉ ከባይብል የሚነሳ ግራውንድ ያደረገ ነው። ስለዚህ ማድረግ ያለብህ ሲኦል ነው፣ እንትን ነው፣ ሐሰት ነው ተውና ትምህርት ተከራከር። ከፈለጋችሁ አይ ካላችሁ እንዳልኳችሁ ነው። ሄዳችሁ ሩም ከፍታችሁ ቪዲዮ እየሰራችሁ ቀንዳላቸው ሲኦል ናቸው፣ አብያተ ክርስቲያናት አይቀበላቸውም ምናምን ማለት ትችላላችሁ። ጎበዝ ከሆናችሁ ሩም ከፍታችሁ የራሳችሁን ትምህርት እያስተማራችሁ መቀጠል። የማትቀበሉት ሁሉ ቀንድ ያለው ነው። የምትቀበሉት የእናንተ ሸሪክ ነው በኢየሱስ። ከዛ ልታወግዙኝ አሁን አንተ ከድንግል ማርያም ስጋ እያመጣው ከድንግል ማርያም እያመጣው ቪዲዮ እየሰራው እዚህ ቤት ከፍታለሁ ከሆነ ሀሳብ መቀጠል ትችላለህ። ኧረ በኢየሱስም ከድንግል ማርያም ስጋ አልነሳም። ምን ልታረጉኝ ነው? ተፈጠፍጡኛላችሁ። ከዛ እንሞግታለን፣ ለህዝቡ እንገልጣለና ፓስተር፣ ከድንግል ማርያም ለህዝቡ እንገልጣለን፣ ለህዝቡ እንገልጣለን። ቢኒ ልግለጥ፣ ወገን እንዳለው እንገልጣለን። ልግለጥ የአንተን ያሰት ትምህርት ልግለጠኝ፣ ችግር የለውም። ያሰት ትምህርት ካለኝ እኔ ንስሐ እገባለሁ። እውነት? አዎ። አንተ የጌታ ስጋና ደም እንዴት አማናዊ አይደለም ብለህ ታምናለህ? ሐሰት እኮ ነው። በብዙ አባቶች በወንጌላዊ አማኝ ይኸውልህ፣ ይሄ ቪው ያላቸው አሉ፣ የሌለው ብቻ ቪው አለ። ግን ቅድስት ድንግል ማርያም ስጋ አልነሳም የሚለው በወንጌል አማኝ የሚታወቅ ትምህርት አይደለም። በወንጌል አማኝ አንተ አሁን የምታምነው ስጋና ደም አልነሳም የሚለው ትምህርት ይታመናል? ፓስተር ኢትስ ማይ ታይም ፕሊዝ ሚዩት አድርገው። በጣም የሚደብር ኮመንት ጻፈ። ሚዩት አድርገው ፕሊዝ። ምን ላድርግ? ኢትስ ማይ ታይም የሚል ሰው ሚዩት አድርገው አካውንት። እሺ ምንድን ነው በእናትሽ? እኛ እያየን አይደል? ዝም ብለን እሺ። ሰላም ናችሁ ፓስተር? ሰላም ነህ? እንደምን አለ? ይቅርታ፣ እንዴት ናችሁ? ሁላችሁንም ሰላም ብያቸዋለሁ። ከላይ ከታች ያላችሁትን ተፈጸመ የሚለው ሲያወራ በጣም ተደጋግሞ ሰምቸዋለሁ እና ፓስተር አሌክስን በትምህርቱ ገልጠዋለው ምናምን የሚል ሀሳብ አንስቷል እና ከገለጠው በኋላ ምን እንደሚፈጠር እኔ ባቅ ደስ ይለኝ ነበረ። ማለት ፓስተር አሌክስን ወዳጅ ከየት ነበር? ከየት ቤተ እምነት ነው? ቆይ የኔ ወንድም የኔ ተራ ነው። ቀጥሎ ትቀጥላለህ አንተ። እዚህ ቦታ ላይ አይ ቲንክ ዲስከሽኑ ትምህርት ላይ ነው አለ ቤዝ የሚያደርገው ፓስተር ትምህርት ነው ቤዝ የሚያደርገው። አንድ ትምህርት ስህተት ሊሆን ይችላል፣ እውነት ሊሆን ይችላል። ኦር ደግሞ ኮንፊውዥን ያለው ትምህርት፣ ግልጽ ያልሆነ ትምህርት ሊኖር ይችላል። ስለዚህ አንድ ሰው የሆነ ትምህርት ካስተማረ ያንን ትምህርት በተሻለ ትምህርት መጽሐፍ ቅዱስ ሁላችንም እጅ ላይ ያለ በእግዚአብሔር ቃል ቤዝ